እንዴናችሁ መምህሮቻችን እናክብር ብለን በጀመርነው መሰረት እንግዲህ እኛም 1 2 3 ካልን በኋላ የኛን ይህን ሰርፕራይዝ የማድረጉን ዓላማ ተከትሎ አንድ ወንድማችን እቡ ሰለሞን ቦጋለ ይህንን ዓላማ እኔም አለውበት መምህሮችንም ለማክበር ሳቅደው የነበረው ፕሮግራም ነው በማለት የተለያዩ መምህሮችን በማገዝ ወደ 8 አካባቢ መምህሮቻችን እንግዲህ በሰለሞን ቦጋለ እቡ ገና ይቀጥላል። በዚሁ አጋጣሚ ምንድነው ግን ልክ እንደ መምህሮቻችን የምንቆጥራቸው አትክልተኛና የግቢያችን የጻድቁ ትምህርት ዘበኛ የነበሩት አባ ቄሴን ልናከብር በዚህ ቦታ በተገኘንበት ጊዜ እንግዲህ ቪዲዮን ከላይ በምታዩት ሁኔታ አክብረናቸው ከወጣን በኋላ ይህንን ያየ አንድ ተማሪያቸው ኤርሚያስ ሀጎስ የሚባል የሀጎስ ወልደግዚ ልጅ የሆነው እናቱም ወይዘሮ ሚዛን ይባላሉ። እንግዲህ ጎንደር ተወላጆች እንደምታውቁት መሃል ፒያሳ ላይ ጆሊ ባህርን ማያቅ የለም። የጆሊ ባህር ባለቤት የነበሩ በቤተሰቦቻቸው ስም ሙሉ 30 ሺህ ብር ለአባ ቄሴ ልከውላቸዋልና እሱን አደራ ለመስጠት ነው የመጣ ነው። እሙ ይህንን ስትሰሚ ምን ተሰማሽ? በጣም ደስ ይላለኝ። በጣም ደስ የሚል ነገር ነው። መጀመሪያ አቡ በጣም እናመሰግናለን። ሰለሞን ለበጎ ስራ የተሰማራችሁ ሰዎች ደግሞ ማን እናመሰግናለን። ሌላችሁም ጻድቁ ትምህርት ቤት የተማራችሁና ጻድቁ አካባቢ ያደጋችሁ ልጆች አላችሁና እንደዚህ ለበጎ ስራ ብትሳተፉ ላለው በጣም እናመሰግናለን። እንግዲህ ይህን ገንዘብ ለማድረስ ወደ እሳቸው እንገባለን። ከዚህ በፊት በተደጋጋሚ የሚደርሰን የነበር አንድ ኮሜንት ነበረ። ለምንድነው ኮፍያ ያደረክ መምህሮች ቤት የምትገባው? የቃላት አጠቃቀምስ ምንድነው? የሚሉ ጥያቄዎች ይመጡ ነበረ። እንግዲህ እኔ ፈልጌ አይደለም ኮፍያ ለብሼ የምገባው። ኮፍያ ለብሼ የምገባበት የነበረው ምክንያቴ ደግሞ ሙሉ ለሙሉ ጭንቅላቴ ላይ ኦፕራሲዮን ተሰርቼ ስለነበረ ነው እንጂ መምህሮችን ለማክበር ለማለት ነው። እሙም አለች፣ ካሜራማናችን አሟለ፣ ሶስታችን በመልካም ሐሳብ ነው የተገናኘ ነው። በቀጣይ ደግሞ ይህንን ሐሳብ ሁሉ እንዲሰናዳ ይህን መልካም ነገር እንዲቀጥል ያስደረገ ያለው ወንድማችን ሰለሞን ቦጋለ እቡ በሱ አማካኝነት ይህ ገንዘብ እኛ እጅ ደርሷል። እኛ ደግሞ ቀጥታ ለአባ ቄሴ ለዘበኛችን አትክልተኛችንና እንዲሁም መምህሩ ነው እኛን ያሳደጉን አባታችን ይህን ገንዘብ እናደርሳለን። ሌሎቻችሁ እንደዚህ አይነት መልካም ነገሮችን እያያችሁ ያስተማራችሁን ወገን ደግፎ አግዙ ለማለት ነው። ዛን ድረስ ግን ጆሊ ባህር ጆሊ ምንም ብጠራጠር ብታጠር በሽቦ ዘሎ መግባት ያውቃል እንደ ባብ ተስቦ እየተባለ ለጆሊ ባህር ሲጨፈርለት የነበረ የጆሊ ባህር ባለቤቶች መልእክት ልከው ዋትስአፕ ግሩፕ እና የሜሴንጀር ግሩፕ አለ። እዛ ውስጥ እየተቀላቀላችሁ እኛ ከታች ሜንሽን እናደርጋለን አይደል አካውንቱን። እዛ ውስጥ እየገባችሁ እንግዲህ ስለ ጻድቁ ማውራት ስለ ጻድቁ መምህሮች በዚሁ አጋጣሚ እንደዚህ የተረሱ መምህሮችን የጻድቁ ተማሪዎች አስተውሳችሁ እንደዚህ አይነት ፕሮግራም በመዘጋጀት በጣም ደስ ይላል። ሌሎቻችሁን ይልመድባችሁ ብዙ አሉ በቤታቸው ሆነው እየታያጡና ለነሱ እንድንደርስ ይሄንን ቪዲዮና ይሄንን አይዲያ እንድታበረታቱን በማለት ነው። እናመሰግናለን። የጎደለ ካለ ምከሩ እናስተካክላለን። ይህንን ነገር የምታደርጉ እህት ወንድሞቻችን በጣም እናመሰግናለን። ተከተሉና መልእክቱን አድርሰን እንምጣ። እንዴት ነው? ሰላም ነው? እሰይ ይቀመጡ አባ ቄስ። እሺ ከተገናኘን ቀን በኋላ ከተገናኘን በኋላ ስልክ ለጥፈንም ነበረ። ስለሱም እንግዲህ ትንሽ ከተማሪዎች ጋር ተወያየና ወራነ። አንድ ልጅ ሳይክል ነበራቸው። ሳይክል ሰርቼላቸዋለሁ ሳይክላቸውን አለ። እውነት ነው? እውነቱ ነው። ጀምሬ ነበር። ሳይክል ነበርዎት? አዎ፣ አንዲት ሳይክል ገዝቼ በ400 ብር ነበር የገዛኋት ያን ጊዜ እና ትንሽ እዚያ ስንቀሳቀስ ቆይቼ ተበላሸች። እዚያ ወዲያ ምንም ተውኳት በቃ። ኤርሚያስ ሀጎስ ወልደግዚ የሚባሉ ሰዎች ያውቃሉ? ባለቤታቸው ሚዛን ይባላል። ፒያሳ መስቀል አደባባይ ኤርትራውያን ነበሩ። አሁን እነ ሚዛን የሚዛን ባል ሀጎስ አውቃለሁኝ። እዚያ መናኸሪያውም እኮ እዚያ ነው የነበረ የዛን ጊዜ። ያውቋቸዋል? አውቃቸዋለሁ። የጎንደር መናኸሪያ እዛ ነበር። እዚያ ነው የነበረ እና እዚያ እንትን ሆቴል ነበራቸው የእሳቸው ጆሊ ሀጎስ ይባላል። የጆሊ ባህር የእሳቸው ልጅ የሆነው ኤርሚያስ ሀጎስ ይባላል።
በሙሉ ቤተሰባቸው ስም መልእክት ልኮልዎታል። ለሶ ሳይክል ሰርቼላቸዋለሁ ያስታውሱኛል ብሏል። አይደለን አውቃቸዋለሁ። ጎረቤት ያሳደግኳቸው ልጆች ናቸው እነሱ ሁሉ። ሰውየውም እነሱም በጣም አንዳንድ ስራ ሰራላቸው ነበር። ጥሩዎች ናቸው። ወይዘሮ ሚዛንም እዚያው ባለቤቲቱ ጋሻ ጎስም ደህና ነበሩ። ያው ጆሊ ባህር አሁን ነቀር ማን ነው እሱ ጠፋኝ። የነሱ ቦታ ነበር ያለው አይቀር ከእነሱ ጋር ጎረቤት ነው የነበሩ ቤታቸው እና እነሱም ያው ልጆችም እንኳን ከፍለው ውጭ ነው ያሉ የነሱ። አሁን ከአሜሪካን ሀገር ነው በልጆት ሰለሞን ቦጋለ ቡ አማካኝነት ሰለሞን ቦጋለ ቡ ከሶ የዛኔ ደርሰን ከመጣነ በኋላ እነሱንም ጎረቤት ናቸው በማለት በማናገር እንግዲህ እነሱ በኃላፊነት እንትን በማለት በማስተባበር እንግዲህ ልጆት ሰለሞን ቦጋለ አባቄሴ ማገዝ አለብን በሚል ተነሳሽነት ኤርሚያስ ሀጎስ በእሳቸው ልጅ አማካኝነት እንግዲህ በሙሉ በቤተሰብ ስም ይችን ሳንቲም ልኮልዎታል። እንግዲህ የላከልዎት ገንዘብ 30,000 ብር ነው። ኤርሚያስን የላከልዎት በሙሉ ቤተሰቡ የሚዛን በሀጎስ ወልደ እግዚ አማካኝነት ልኮልዎታል። ያመስግኑልን። እንግዲህ ይህንን ነው በስጦታ የላከልዎት። ያመስግኑልን፣ እሱን ያመስግኑልን። እነሱንም እናንተንም ነው ማመሰግን። እግዚአብሔር ጸጋውን ያደላችሁ፣ አሜን። ክፉ ነገር ይሰውራቸው ይጨምር። እንደው አምላከ ዳዊት፣ አምላከ ነቢያት፣ አምላከ ሐዋርያት፣ አምላከ ጻድቃን፣ አምላከ ሰማዕታት ያሰንብትልን። አሜን። እድሜያቸውን ዘለግ ያደርግልን። አሜን። እድሜያቸውን እንደ ማቶሳላ ቤታቸውን እንደ አብርሃም ያደርግልን። አሜን። እንግዲህ ልጆቻችን እንዲያው እስካሁንም እንደዚህ አስታውሰው የደመላሽ ልጆች ትንሽ በዓመት በዓል እንደዚህ ይልኩልኝ ነበረ ትንሽ የተወሰነች። አሁን ደግሞ እነዚህ ማድረጋቸው በጣም ያስመሰግናል። እናንተንም አመሰግናለሁኝ። ጸጋው ከእናንተ ጋር ይሆንልኝ። አሜን። በሰፊው አምላከ ዳዊት በሰፊው ውስጣችሁ። አሜን። ጸጋው አይለያችሁ። አሜን። የወለዳችሁት ይባረክ። አሜን። የዘራ ልጆች አላችሁ ደስ ይለኛል እንጂ። እንግዲህ ወንድማችን ኤርሚያስ ሀጎስ ወልደ እግዚ በጣም እናመሰግናለን። ይህንን ነገር በማስተባበር ግንባር ቀደሙን ደግሞ ድርሻ የምትወስደው ወንድማችን ሰለሞን ቦጋለ እቡ በጣም እናመሰግናለን። አኩርተናል ወንድማችን፣ መኩሪያችን፣ ኩራታችን። ይሄው መልእክትህን ለአባቄሴ አድርሰናል። 30,000 ብራቸው ደርሷቸዋል። እንግዲህ ቼክ ማድረግ ይችላሉ። ይሄው ገንዘቡን ማረጋገጥ ይችላሉ። መልእክታችን አድርሰናል። ሌሎቻችንም እዚህ ቤት ስንመጣ እንግዲህ በቪዲዮ እንደምታዩት አባቄሴን መጠን አክብረን መልእክት አድርሰን ነው አይደል ሄደን የነበረ። ተመልሰን ዛሬ እግዚአብሔር ያክብራችሁ እንግዲህ እቺን ትንሽ ሳንቲም አስረክበን መጠናል። ሁላችሁም ይልመድባችሁ የጻድቁ ተማሪዎች መምህሮቻችን፣ ለኛ ዋጋ የከፈሉ ሁሉም መምህር ማለት ናቸው አባቄሴና እየጎበኛችሁ የሚደረገውን እያረጋችሁ ወደፊት አብረን እንድንቀጥል ብለን መልእክታችንን እናስተላልፋለን። እናመሰግናለን አባቄሴ። እንግዲህ ሌላ ጊዜ እንዲሁ ደግሞ መልእክት ይዘን እንመጣለን። ጸሎት ያርጉላቸው በውጭም በሀገር ውስጥም ላሉ የጻድቁ ተማሪዎች። እኛንም እንግዲህ ፈጣሪ እንዲያበረታን ጸሎት ያርጉልን። ያበረታችሁ ጸሎትማ አሜን። እንግዲህ የኛ እንግዲህ ስራችን እንግዲህ ምድብ ስራችን እግዚአብሔር ይቀድሳችሁ ሁላችሁንም እግዚአብሔር ይባርከው። እንደው አንድ ጊዜ በዚህ አልፌ ሲሄድ ብር ሸጉጦልኛል። እሱ እንደው በመኪና እየሄደ በዚህ እኔ ቆሜ አግኝቶኝ እና ሰጥቶኝ ብር ነው የሄደ እና አሁንም እግዚአብሔር ወደፊት እድሜውን ዘረግ ያርግልኝ፣ ከክፉ ነገር ይሰውርልኝ፣ መልካሙ ይጨምርልኝ፣ ጸጋውን ክብሩን ያድልልኝ። አሜን። እናንተንም ያድላችሁ፣ ጸጋ የለያችሁ። መድኃኒተ አዳም ወሔዋን እናንተ ጋር ይሁን። አምላከ ዳዊት አሜን። መልካም ጊዜ መልካም ቀን ፈጣሪ ይጠብቅልን ብለናል። ሰላም ይሁኑ። አሜን። እሺ፣ እሺ፣ እሺ።